ሰላም ጤና ይስጥልን አድማጮቻችን እንደምሰምታችኋል ሰላምታችን ከያላችሁበት ድረሳችሁ ያልን ይህ በየሳምንቱ አርብ ተዘጋጅቶ የሚቀርብላችሁ የሰይፈ ነበልባል የሬዲዮ ፕሮግራም ነው። የቅሊንጦን እስር ቤት አቃጥለዋል የተባሉ 120 እስረኞች ክስ ተመሰረተባቸው። በምስራቅ ኦሮሚያ ቁምቢ ወረዳ የኦሮሞ ነጻነት ሰራዊት ድል ቀናኝ አለ። የኦሮሚያ ክልል ፕሬዝዳንት ለስራ አስፈጻሚው ትዕዛዝ አስተላለፉ። በፍንፍኔ ዙሪያ ያሉትን መሬቶች የወያኔ አባል ነኝ እያሉ የሚዘርፉትን ዘራፊዎች እናስቆማለን እንዳትሰጡ አሉ። ሰላም ጤና ይስጥልኝ እንደምንውላችኋል። የከበረ ሰላምታዬ ባላችሁበት ይድረስ። የገናን በዓል ለምታከብሩ በአገር ቤት ያላችሁ የክርስትና እምነት ተከታዮች እንኳን አደረሳችሁ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል እንላለን። ሃፒ ኒው ይር ብለናል። ዜናው ሲተነተን እነሆ። በምስራቅ ኦሮሚያ ቁምቢ ወረዳ የኦሮሞ ነጻነት ሰራዊት በወሰደው እርምጃ 12 የወያኔ ወታደሮች ከጥቅም ውጭ ያደረገ። በምስራቅ ኦሮሚያ ቁምቢ ወረዳ ሞጆ ወንዝ አካባቢ ራሬ ዋዲዬ በተባለው ቦታ ታህሳስ 29 2016 ዓ.ም ወያኔ ህዝብን እንዲያውኩ ያሰማራቸው ልዩ ኃይል አባላት ላይ እርምጃ ኦነግ ወሰደ። እነዚህ የሶማሌ ክልል ፖሊሶች ከማዩ ወረዳ ራቄ ከተማ የተሰማሩ ሲሆኑ በተወሰደባቸው እርምጃ 5 ሲገደል 7 ቆስለዋል። የኦሮሞ ተወላጆችን ለማሸበርና ለመዝረፍ የተሰማሩት እነዚህ ፖሊሶችን ለመርዳት ከፋቄ ከብሩቃ ማሩ አካባቢ የተሰማራው የጠላት ኃይል እንዳለ እርምጃ ተወስዶበት ድባቅ ተመቷል ይላል ኦነግ። በተያያዘ ዜና በምዕራብ ሸዋ ግንደበረት አካባቢ አሁንም ህዝባዊ እንቅስቃሴ እንደቀጠለ ነው። ብዙዎች የኦሮሞ ተወላጆችን እየተቀላቀሉ ያሉት የኦፒዶ ወታደሮች ህዝብ ጋር አንድ ላይ ተሰልፈው የወያኔ ወታደሮችን እየመከቱ እያባረሩ ነው። የሚሊሻ ሰራዊትም ህዝብን ከነሙሉ ትጥቁ እየተቀላቀለ ይገኛል። ግንደበረት አሁንም የጦር አድማ ሆናለች። የቅሊንጦ እስር ቤትን አቃጥለዋል ተብለው 120 እስረኞች ክስ ተመሰረተባቸው። ቀደም ብሎ የቅሊንጦን እስር ቤት አቃጥለዋል፣ እጃቸው አለበት ተሳትፈዋል የተባሉት 38 እስረኞች ሊከሰሱ እንደነበረ ቢታወቅም ክሱን የመሰረቱት መርማሪዎች የተከሳሾችን ቁጥር በ4 እጥፍ በመጨመር 120 አድርሷቸዋል። ተጠርጣሪዎቹም ስም ዝርዝራቸው የተዘረዘሩት በወቅቱም በቦታው ያልነበሩ አንዳንዶቹ ደግሞ ዓለም በቃኝ ጨለማ ቤት ተወርውረው ለረጅም ጊዜ ታስረው የነበሩ መሆናቸው ይነገራል። የክሱ ዝርዝር እስር ቤት ለማምለጥ የጠነሰሱ 2 በሚስጥራቸውን ለባለስልጣን አሳልፈው ሰጥተዋል ያሏቸውን አቃጥለዋል፣ ገለዋል ይላሉ። እስር ቤቱንም ንብረት አውድመው በህይወትና በንብረት ላይ ጉዳት አድርሷል ሲል ክሱ ይዘረዝራል። የክሱ ወይም የድርጊቱ አስተባባሪ የተባሉት የተከሰሱት ዶክተር ፍቅሬ ማሩ፣ አቶ አብርሃምና እንዲሁም ሸምሰዲን መሆናቸው ታውቋል። የወያኔ አገዛዝ ከዚህ በፊት እስር ቤቱን ራሱ እንዳቃጠለ የተለያየ መረጃዎች ቢወጡም ራሱን ከወንጀል ነፃ ለማድረግ አዲስ ድራማ እያቀነባበረ እስረኞችን እያንገላታ ይገኛል። ኦህዴድ በቅርቡም በተለያዩ የአመራር ደረጃ ላይ ከሚገኙ ባለስልጣናቶች ጋር ግምገማ አካሂዷል። ግምገማው የህወሓት የበላይነት ይቃወማሉ የተባሉ የተለያዩ አመራሮችን ለማባረር የታቀደ ሲሆን ይህን ተከትሎ በርካታ አመራሮች ከኃላፊነት ተነስተው ደሞዝ ብቻ እየተከፈላቸው ተንሳፈው ይገኛሉ። ለእስር እንዳረጋለን ብለው የፈሩት ደግሞ እየኮበለሉ ወደ ተለያዩ ሀገራት እየሄዱ ነው። ኦህዴድ ባለስልጣናት ባነሳቸው አመራሮች
አመራሮች ቦታ አዳዲስ አባላቱን ለመሾም ቢሞክርም በቂ ሰው አላገኘም። ብዙዎች ከድርጅቱ ጋር በጋራ የመስራት ፍላጎት የላቸውም። አንዳንዶቹም ተሿሚዎች በስልጣን ከተባረሩት ብዙዎቹ ቢብሱ እንጂ የተሻሉ አይደሉም። ኦህዴድ ውስጥ የህወሓትን የሚደግፍና የሚቃወሙ አመራሮች መካከል ግልጽ መከፋፈል ተፈጥሯል። በቅርቡም በአመራርነት የተሾሙት የክልሉ ፕሬዝዳንት አቶ ለማ መገርሳ የህወሓት ታማኝ ሰው ከሚባሉት ከአቶ በከሬ ሻሌ ወይም በቅጽል ስማቸው ገብረ መድህን ሻሌ እንዲሁም ከሌሎች የህወሓት ባለስልጣን ጋር ግጭት ውስጥ የሚያስገባቸው ንግግር ለስራ አስፈጻሚ አባላት ተናግረዋል። አቶ ለማ በስራ አስፈጻሚ ስብሰባ ላይ ከእንግዲህ ወዲህ በአዲስ አበባ ዙሪያ የሚገኙ ቦታዎችን ለማንኛውም የህወሓት አባልም ይሁን የህወሓት አባል ነኝ እያለ ለሚመጣ ግለሰብ እንዳትሰጡ፣ እስከዛሬም እየሰጣችሁ ትክክል አልነበረም። ከዚህ በኋላ ማንኛውም ባለስልጣን ቢያዛችሁ እኔንም ጨምሮ መሬት እንዳትሰጡ ብለው መናገራቸው ብዙዎችን አስደንግጧል። አቶ ለማ ለምን እንዲህ እንደተናገሩ ግልጽ አይደለም። ህወሓት እየተከፋፈለ እየመጣ ወይም እየወደቀ ስላለ ከህዝባቸው ጋር ለመታረቅ ፈልገዋል ይላሉ። አንዳንዶች ደግሞ ተቃዋሚ መስለው ቀርበው ሌላም የህወሓትን የሚቃወሙትን ለመመንጠር እየተዘጋጁ እያሉ ሰላይ ናቸው ይሏቸዋል። ዜናው በዚያ በቃ። መልካም ቆይታ ከቀሪ ፕሮግራማችን ጋር። በዚህ ሙዚቃ ወደ ሌላው ፕሮግራም እናመራለን።
ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምን ሰንብታችኋል? ዛሬ እንግዳ እጄ ቀርብ ያለው የኦሮሞ ነጻነት ግንባር ቃል አቀባይ የሆኑት አቶ ቶሌራ አዳባ ጋራም የማረገውን ውይይት እንድትከታተሉ እጋብዛለሁ። ዜማው ትንሽ ይሂድና እንግዳዬን እጄ እመለሳለሁ። መልካም ቆይታ። በኔንሲ ኑኛቱ እያለ ተወዳጁ ድምፃዊ ሄርጳ ጋንፉሬ አቀንቅኗል። ከሩቅ አገር ስለደወልኩላቸው ምናልባት የስልክ ጉዳይ አይታወቅምና እንግዲህን ቀጥታ ወደሳቸው አመራለሁኝ። የኦሮሞ ነጻነት ግንባር ቃል አቀባይ አቶ ቶሌራ ለቃለ መጠየቁ ፈቃደኛ ሆነው ስለቀረቡ በሰይፈ ነበልባል ራዲዮ ዝግጅት ክፍልና እንዲሁም በአድማጮች ስም ከልብ አመሰግናለሁኝ። እግዚአብሔር ይስጥልኝ አቶ ቶሌራ። ወደ ውይይቱ አመራለሁኝ። እንደው እስኪ ለመንደርደሪያ ያህል በአሁኑ ወቅት የወያኔ መንግስት ሀገሪቷን አጣብቂኝ ውስጥ ከቷታል፣ መስቀለኛ መንገድ ላይ ቆሟል የሚባል ነገር፣ ሀገሪቷ መስቀለኛ መንገድ ላይ እንዳለች ነው እየተገለጸ ያለው። የኦሮሞ ነጻነት ግንባር እርስዎ የሚወክሉት ይሄንን ጉዳይ እንዴት ያየዋል? እውነት መስቀለኛ መንገድ ላይ ትገኛለች ኢትዮጵያ? አሁኑ ሁኔታ በአጠቃላይ ስናይ የወያኔ መንግስት በውጭ ኃይል እርዳታ ነው እንጂ እየኖረ ያለው በራሱ እንደ መንግስት የህዝብ ድጋፍ አግኝቶ እየኖረ ያለ አይደለም። ይህ አሁን እየታየ ያለ ሁኔታ አንዳንዶቹ ከቁጥጥር ውጭ ይሆናል፣ የወያኔ መውደድ ሌላ ሁኔታዎችን ያስከትላል የሚል ወሬዎች ሲናፈሱ እንሰማለን። በእርግጥ የተደራጀ ኃይል የተደራጀ ድርጅት ካለ ግን ሁኔታዎች ከቁጥጥር ውጭ የሚሆኑበት ምክንያት የለም እና እንደኛ አመለካከት ያለው ሁኔታ የኦሮሞ ህዝብ ባለው ሁኔታ አቅሙንና ጉልበቱን አደረጃጀቱን አጠናክሮ የራሱን ፍላጎት ላይ የመዋል ወይም ደግሞ የመተግበር አቅም አለው ብለን ነው የምናስበው።
መልካም እንግዲህ በአሁኑ ወቅት በመላው ኦሮሚያ እንዲሁም በአማራ አካባቢ ወደ ኮንሶም የህዝባዊ እንቅስቃሴዎች እየተፋፋሙ እየሄዱ ይገኛሉ። በተለይ በኦሮሚያ አካባቢ ዛሬም ሰዎች ይታሰራሉ፣ ይደበደባሉ፣ በግፍ ከቤታቸው እየወጡም ይገደላሉ። የኦሮሞ ነጻነት ግንባር ይሄን ነገር እንዴት ነው የሚመለከተው? ምንድነው መፍትሄው ይላል? እንግዲህ በወያኔ መንግስት ብቻ ሳይሆን ከአሁን በፊትም በነበሩት መንግስታት በኦሮሞ ህዝብ ላይ ሲፈጸም የነበረው ግፍ፣ ስርዓት፣ ግድያ፣ ዘረፋ ሰፋ ባለ መልኩ ቀጠለ እንጂ ለኦሮሞ ህዝብ አዲስ አይደለም። ትግል ካለ ደግሞ የዚህ አይነት መስዋዕትነት ነጻነትን የሚፈልግ ህዝብ ደግሞ የዚህ አይነት መስዋዕትነት መክፈል የግድ ይላል። መታሰር አለ፣ መገደል አለ። ዋናው ነገር የኦሮሞ ህዝብ እስራቱም ግድያውም እንደሚኖር አውቆ ለወያኔ አልገዛም በሚል እየታገለ እንዳለ ግልጽ ነው። ይህ በህዝባችን ላይ እየደረሰ ያለው በደል ለነገው ለወደፊቱ የጉርብትና ኑሮ ወይንም ደግሞ በህዝቦች መካከል ያለውን ግንኙነት የሚያደፈርስ ነው እንጂ የሚያጠናክር አይደለም። ስለዚህ የወያኔ መንግስት አልቆለታል። ህዝብ አልፈልግም ካለ ሰንብቷል። ከመጀመሪያ ጀምሮ በተለይ ኦሮሞዎች ከመጀመሪያ ጀምሮ የራሱ የሆነ መብቱ ተከብሮለት የራሱ ግድል በራሱ የመውሰድ መብት ተከብሮለት ውሳኔውን እንዲሰጥ የሚጠይቅ ህዝብ ነው። ስለዚህ በግድያና በስርዓት የምትፈታው ነገር አይደለም። የህዝቡ ጥያቄ መሰማት ያለበት ፍላጎቱ ምንድን ነው ተብሎ መጠየቅ አለበት እና ማንኛውም ዲክታተር የሆነ መንግስት የዚህ አይነት ሁኔታዎች ይገጥማል። የኦሮሞ ህዝብም ይሄንን ያውቃል። ድርጅት የኦሮሞ ነጻነት ግንባር ደግሞ ይሄንን ለመቀነስ የበለጠ ትግሉን ያጠናክራል እንጂ ወደኋላ የሚመለስበት ምክንያት የለም። በትግላችን እንፈታለን ብለን ነው የምናስበው። እንደው ካነሱት አይቀር የኦሮሞ ህዝብ በሚያርጎመጉመው ነገር አለ። የኦሮሞ ህዝብ በአሁን ሰዓት በሀገር ቤት እየታሰረ እየተገደለ ባለበት ሰዓት እርስዎ የሚወክሉት የኦሮሞ ነጻነት ግንባር ከለላ መሆን አልቻለም፣ ሊዋጋ አልቻለም። መቼ ነው የሚዋጋው? አቅም የለውም የሚሉ ሰዎች አሉ። እናንተ መቼ ነው አንድ የጎላ ነገር ልታሳዩ የምትችሉት? ይሄንን ለኦሮሞ ህዝብ ይመልሱልኛል። ይሄ እንግዲህ ከተለያየ አቅጣጫ የሚመጣ አሉባልታ ነው። የኦሮሞ ነጻነት ግንባር ሳይዋጋ ያሳለፈበት አመት ወይም ደግሞ የትጥቅ ትግሉን ያቋረጠበት ጊዜ የለም። በእርግጥ የሰዎች አመለካከት የሚፈልጉት ለማየት የሚፈልጉት ሁኔታ እና እኛ የምንከተለው የጦር ስልት የተለያየ ነው። አንደኛ ነገር እኛ ኮንቬንሽናል ዋር በትንሽ ኃይል ከተማ እያስለቀቁ ወይም ደግሞ ሰፊ ቦታ በቁጥጥር ስር ነፃ እያወጡ የመሄድ እንትን አይደለም። እኛም በተለያየ በአንድኛም የኦሮሞ ክልል ውስጥ በትናንሽ ኃይል ጠላትን ማጥቃት ነው የእኛ ታክቲክ፣ የምንጠቀምበት ታክቲክ ማለት ነው። ስለዚህ ዛሬ የኦሮሞ ሰራዊት የሌለበት ቦታ የለም። በምስራቅም ብትል፣ በደቡብ፣ በምዕራብ፣ መካከለኛውም ብትወስድ በሁሉም ቦታ ይዋጋል። ስለዚህ ይሄ ጠላት የኦሮሞን ህዝብ ሞራል ለመስበርና የኦሮሞ ህዝብ ፍላጎት እንዳይሳካ የሚፈልጉ ሰዎች የሚለዙት ወሬ ነው እንጂ የኦሮሞ ነጻነት ግንባር ባይታገል፣ የኦሮሞ ነጻነት ሰራዊት ባይዋጋ የኦሮሞ ህዝብ ትግል ከዚህ ደረጃ ላይ ይደርሳል ብሎ ማሰብ የሚቻል አይመስለኝም።
መልካም እንደው ሳላነሳው ላላልፍ የምፈልገው ጥያቄ አለኝ። እንደው ከዚህ በፊት እኛም ዘግበነዋል። የሁለት የነበራችሁ የኦሮሞ ድርጅቶች ቃጫና ወይም ሸኔ በሚባለው ድርጅት ውህደት ፈጥራችሁ በጋራ ለመስራት እንደተስማማችሁ የኦሮሞ ህዝብም እንደፈነጠዘ እንደተደሰተ ገልጸንም ነበረ። አሁን ደግሞ አዲስ ወሬ እየመጣን ያለው አዲስ ሊቀመንበር መርጧል ቃጫ። ምንድነው መሐከላችሁ የተፈጠረው? ምንድነው አንድ ሊያደርጋችሁ የቻለው? የተለያያችሁበት ምንድነው? ያንን በግልጽ ቋንቋ ያስቀምጡልኛል። ላትስማሙ የቻላችሁበት መንገድ ምንድነው? ምንድነው ችግሩ? በእኛ በኩል ምን ችግር ተፈጠረ? እነዚህ የተወሰኑ ሰዎች ለምን ወደዛ ወጡ በሚለው ምንም ምክንያት ለመስጠት አንችልም። እነሱን ብጠይቅ የተሻለ ይመስለኛል ምክንያታቸው ምን እንደሆነ። ይሄ ድርጅት በ2014 በበርሊን ላይ ስምምነት አድርጎ በአንድ አመራር ስር ለመስራት በአንድ ፖለቲካ ፕሮግራም ለመታገል በአንድ ህግ ስር የመመራት ውሳኔ አስተላልፈው ተዋህደዋል። እንግዲህ ሊቀመንበሩ የድርጅቱ በዛ ወቅት የነበረው የድርጅቱ ናሽናል ካውንስል የሚባለው የድርጅቱ ሊቀመንበር ከኛ ጋር እያለ ሌሎቹ አፈግጠው ሲወጡ ምን ምክንያት እንደሚሰጡም አናውቅም። አይገባም። የፖለቲካ ልዩነት አልነበረም። ተስማምተን ነው የተፈራረምነው። የአመራር ችግር አልነበረም። በስምምነት ነው የሆነ ሁሉ ነገር። አመራር ራሱ የተመረጠና የተመደበው የስራ ክፍፍልም የተደረገው በስምምነት ነው። ይህ ሁሉ ከሆነ በኋላ የተወሰኑ ከነሱ ውስጥ የተወሰኑ ወጥተው አልተስማማንም የሚል ወሬ ሲነዙ ነው የሰማነው። ምናልባት እንግዲህ የስልጣን ጥማት ይሆናል ብለን ነው የምናስበው። እንጂ የሆነ የፖለቲካ ልዩነት ኖሮ ይሄን ከደረግ ይሄን ከደበል ከተስማማንበት ነጥቦች መካከል ይሄ አልተሟላም የሚሉት ነገር አልሰማንም። እንግዲህ የስልጣን ጥማት የሚባለው ነገር ግራ ያጋባል። ምን ላይ ተቀምጦ ስልጣን እንደሚመኙ አናውቅም። ለማንኛውም ሁሉም የኦሮሞ ድርጅቶች አስተያየት ካላቸው ለማስተናገድ ዝግጁ ነን። እንደው አቶ ቶሌራ በቅርቡ ጉሚ ሰባ አካሂዳቸዋል። ይህ ጉሚ ሰባ ወይም የስብሰባው ማካሄድ ለምን አስፈለገ? ምንድነው ያስተላለፋችሁት? በውጪ ሲነገር የምንሰማው በጣም አንኳር የሆኑ ነገሮች ይታይበታል ተብሎ ነበር የተጠበቀው። ሰው የመተካካት ሁሉ ነበር የሚጠበቀው። ያ አልሆነም። ለምንድን ነው ያልሆነው? በወጣቶች ሊተካ ያልቻለው ምክንያት ምን ይሆን? ይሄ አሁን የተካሄደው የማዕከላዊ ኮሚቴ ስብሰባ መደበኛ ስብሰባ ነው። የጉባኤ አይደለም። መተካካትና አዳዲስ ሰዎችን የማምጣት ወይም ደግሞ ምደባዎች፣ የስራ ክፍፍሎች የሚደረጉት ከጉባኤ በኋላ ነው። ምን እንደሚጠበቅ ከዚህ ጉባኤ የሚጠበቀው ከዚህ ስብሰባ የማዕከላዊ ኮሚቴ ስብሰባ መደበኛ ስብሰባውን አድርገው ያለውን ሁኔታ ገምግሞ የድርጅቱን ያለበትን ደረጃና የደረሰበትን እድገት አይቶ የአካባቢ ሁኔታ አጢኖ የጠላትን ሁኔታ ገምግሞ ለስራ አመቺ የሆኑ ውሳኔዎችን የሚያስተላልፉበት ነው እንጂ ለሌላ ዓላማ የተሰባሰበ አይደለም። እንደው ኦነግ በዛ ሰዓት ግምገማ አድርጋችሁ ደካማ ጎናችሁን፣ ጠንካራ ጎናችሁን አይታችኋል። የኦሮሞ ነጻነት ግንባር ደካማ ጎኔ ይሄ ነው ብሎ ያወጣው ነገር አለ? በግልጽ ለመናገር ይቻላል? ደካማ ጎናችን ለራሳችን ራሳችንን የምንገመግምበት ነው እንጂ
ለሌላ አይደለም። ለማንኛውም ድርጅት ጉልበቶች አሉ። ጉልበቶቻችንን ለማስተካከል እንሰራለን። አካባቢዎቻችንን ደግሞ የበለጠ አጠናክረን ለበለጠ ለመስራት እንጠቀምበታለን እና በአጠቃላይ እንደ ማንኛውም ድርጅት ራሳችንን ገምግመናል። ያሉት የነበሩን ጉድለቶችን ለማስተካከል ወስነናል ማለት ነው። አቶ ቶሌራ እንደው ባለፈው ጊዜ የኦሮሞ ነጻነት ግንባር ሊቀመንበር በሰይፈ ነበልባል ራዲዮ ላይ የጋዜጣዊ መግለጫ ሰጥተው ነበር። የአገር ቤት የሚካሄደውን ትግል የኦሮሞ ነጻነት ግንባር እየመራው አቀናጅቶም ቄሮንም የወለደው የኦሮሞ ነጻነት ግንባር እንደሆነ ገልጸዋል። ያንን ትግል በአሁኑ ወቅት አሁንም እናንተ እንደምትመሩት ነው እየተገለጸም ያለው። በሌላ አንጻር የሚነገረው የኦሮሞ ነጻነት ግንባር አቀናጀሁ ቢልም ትግሉን መምራት አልቻለም የሚባል ነገር አለ። ምን ያህል ውጤታማ ሆናችኋል? ገሚሱ ደግሞ የኦሮሞ ሕዝብ በዚህ ሰዓት መገለጹ አግባብነት የለውም፣ የኦሮሞ ልጆችን አስፈጁ የሚል ነገር አለና ምንድነው የሚሉኝ? ምንድነው መልሳችሁ? እውነት አግባብነት የለውም? እናንተ ጥሪ ካደረጋችሁ በኋላስ የኦሮሞ ልጆች የሆኑ በስርዓት ውስጥ ያሉ ምን ያህል ወደ እናንተ ተቀላቅለዋል? እውነትን የሚፈልግ ሰው ሀቅን ለማጣራት የሚፈልግ ሰው በሀገር ቤት ውስጥ የሚደረጉ ነገሮችን የሚያደርገውን ጊዜ በመገምገም ምን ያህል ስራ እንደተሰራ ለማወቅ ይችላል። በእርግጥ የኦሮሞ ህዝብ በተለይ ከ2014 ወዲህ ባደረገው ትግል የትግሉን ግን በከፍተኛ ደረጃ ላይ አድርሶታል። በኢትዮጵያ ምድር የዚህ አይነት ህዝባዊ አመት ይካሄዳል ተብሎ ባልተጠበቀበት ጊዜና ሁኔታ ተነስቶ ያንን መንግስት በመጨረሻ ደረጃ ላይ እንዳደረሰው ወይም ደግሞ ለውጥረት እንዲጋለጥ አድርጎታል ማለት ነው። ይህ በነጻ ወይንም ደግሞ የኦሮሞ ነጻነት ግንባር ተሳትፎ የመጣ ነው ለማለት አስቸጋሪ ነው። ማንም ደግሞ ይህንን እኔ ነው ያደረግኩት ብሎ ሊናገር የሚሞክር ሰው እንኳን ያለ አይመስለኝም። ወይም ድርጅት ምክንያቱም በተጨባጭ ህዝቡ ራሱ ያለው ነው። ለምን ዓላማ እንደሚወድ እሱ ራሱ ነው የተናገረው። የማንም ድርጅት ማንም እንደሚደግፍ በማን ሊተዳደር እንደሚፈልግ ሁሉ ህዝቡ ወስኖ በዚያ አቅጣጫ ሲታገል የነበረ ነው። እንግዲህ ይሄ ችግር አንተ እንደምትለው ይሄ አፈናና ግድያ ሊቆም የሚችለው ስርዓቱ ሲወገድ ብቻ ነው። አመራር ሊሰጥ አልቻለም፣ ወይም ደግሞ ኦነግ አስፈላጊ አመራር ሊሰጥ አልቻለም የሚሉ ካሉ ምናልባት ከምን ላይ ተነስተው እንደዛ እንዳሉ አይገባኝም። አሁንም ቢሆን ትግሉ እንደቀጠለ ነው። የኦሮሞ ነጻነት ግንባር በሰራዊት የሚሆን በአደረጃጀት ህዝቡን ለትግል በማዘጋጀት ሲሆን በተለያየ መንገድ ይህንን መንግስት እያዳከመ ወደ ትግሉ ፍጻሜ የዚህን ስርዓት ፍጻሜ ለማስገኘት እየታገለ መሆኑን ነው የሚገልጽልኝ ነው። መልካም። እንደው እስኪ ጠቅለል አድርገው በአሁኑ ወቅት በኦሮሚያ ውስጥ ስላለው እንቅስቃሴ ምን ይመስላል? የኦሮሞ ነጻነት ግንባርስ ከህዝብ ጋር ተዋውዶ ልብ ለልብ ተገናኝቶ ትግሉን እያካሄደ ይገኛል? አሁን ከአዲስ ዓመት በፊት የነበረውን በጠቅላላ የተለያየ አካባቢ ላይ እርምጃዎች እየወሰድ ነው ብላችኋል። ህዝብም ደግሞ በጠላት ንብረት ላይ የሚወስደው እርምጃ አለ። እስኪ ስለዛ ነገሮች እስኪ ይግለጹ ለአድማጭ። ከላይ እንደጠቀስኩት ለመጥቀስ እንደሞከርኩት የኦሮሞ ነጻነት ግንባር ስራውን አላቆመም። ትግሉ በተለያየ መንገድ ህዝቡን እያደራጀ እያስተማረ ጠላቱን ከራሱ ላይ እንዲከላከል እያደረገ ነው ያለው። ይሄን
ይህንን ደግሞ እንግዲህ ህጋዊ ወይም ደግሞ የህገ መንግስቱ ተቀብሎ መግባትን ኦፊሻሊ የሚንቀሳቀስ ድርጅት አይደለም። ህዝቡን ማተሰብሰብ ብሎ ስብሰባ ከርቶ በዛ አይነት መልክ አይደለም የሚሰራው። የራሱ የሆነ ስልት የራሱ የሆነ ስልት ቀይሶ በዛ መንገድ ነው ህዝቡን እያደራጀና እያታገለ ያለው። ስለዚህ ትግሉ የበለጠ ይሰፋል እንጂ የበለጠ ድሎችን እያስመዘገበ ወደፊት እንዲዛመድ ያደርጋል እንጂ ወደኋላ እንዲመለስ ወይም ደግሞ የጠላት የበላይነት እንዲቀጥል የሚያደርግ አይደለም። ስለዚህ የኦሮሞ ነጻነት ግንባር በሁሉም አቅጣጫዎች በመንግስት መዋቅሮችም ውስጥ ይሁን በነጋዴውም ውስጥ በአርሶ አደሩም ውስጥ ኤሌመንተሪ እስከ ኮሌጅ ደረጃ ባሉ ትምህርት ቤቶችም ይሁን በተለያዩ ሴክተሮች ውስጥ የሚያደርገውን እንቅስቃሴ ቀጥሏል ማለት ነው። ይሄ ትግል የሚያደርገው እንቅስቃሴ ደግሞ ባለፈው ጊዜ የሰጠው ምላሽ አለ። ከሰራዊት ውስጥ ትግሉን የተከላከሉ ከፖሊሱ፣ ከቢሮክራሲ፣ ከተለያዩ የመንግስት መዋቅሮች ውስጥ ከትግሉ ጎን የተሰለፉ ይህም ከፓርቲዎቻቸው ውስጥ ሳይቀር ከወያኔ ፓርቲ አባል የሆነው ከኦፒዲዮ ሳይቀር ይህንን ትግል እየተቀላቀሉ እንደነበረ አሁንም እየተቀላቀሉ እንደሆነ ነው ልገልጽልህ ይችል። መልካም። እንደ ሁለት ጥያቄ ቀርቶኛል። እንግዲህ መቼም እዛ ሀገር ውስጥ ያሉትን ህዝቦች በጠቅላላ እያሰረ እየበደለ እየገደለ ያለው ህወሓት ነውና እናንተ በተለይ ከኢትዮጵያ አንድነት ኃይል ጋራ የሚባለው ጋራ በጋራ ተቀናጅታችሁ የመታገል መንገድ አለ። ሁልጊዜ እናንተ ናችሁ የምትወቀሱት። የኦሮሞ ነጻነት ግንባር ጠባብ አመለካከት ይዞ እየሄደ ነው፣ ኢትዮጵያን ለማፍረስ እየተንቀሳቀሰ ነው የሚል ነገር አለና እንደው በጋራ ተዋውዳችሁ አጀንዳችሁን ተከባብራችሁ የመታገል እድል አለ? እንግዲህ በየጊዜው የሚጠየቅ ጥያቄ በየጊዜው መልስ ሲሰጥበት የነበረ ጥያቄ ነው። በእርግጥ እንደ ኦሮሞ ነጻነት ግንባር በአንድነት ሆነው ይህንን መንግስት ለመታገል ፍላጎቱ የሚያሳይ በቅድመ ሁኔታ ደግሞ በመደራደር ቅድመ ሁኔታዎችን በመደርደር በአንድነት እንታገል ወይም ደግሞ በጋራ እንታገል የሚለው ጥያቄ ትክክል አይመስለኝም። የኦሮሞ ህዝብ መብት አለ፣ መብቱ ነው። የራሱን እድል በራሱ የመወሰን መብት አለ። ይሄ ደግሞ የኦሮሞ ነጻነት ግንባር የፈጠረው አይደለም። የዓለም መንግስታት ራሱ በቻርተሩ ያጸደቀው የማንኛውም ህዝብ መብት ነው። በዚህ ደረጃ ላይ እንግዲህ የዩናይትድ ኔሽንን ቻርተር የማይቀበል ድርጅት ኦሮሞ ነኝ ብለህ አትናገር፣ በኦሮሞነት አትደራጅ፣ ኦሮሞነት ጠባብነት ነው ብሎ የሚያስብ በዚህ አይነት አንድነት ውስጥ ለመታገል ምንም ቦታ ያለም ወይም ደግሞ አመቺ አይደለም። የህዝብ መብት እየረገጡ ለህዝብ መታገል ፈጽሞ የማይቻል ሁኔታ ነው የሚመስለን በበኩላችን። ስለዚህ እኛ ከአሁን በፊትም ፒኤስዲ የሚባል ከአንድነት ድርጅቶች ጋር ለማቋቋም ሙከራ አደረግ። ኢኒሼቲቭ ወስዶ የኦሮሞ ነጻነት ግንባር ያንን ህብረት ለማቋቋም ሞከረ። መጥተውም የተወሰኑ ድርጅቶች በኢትዮጵያ ስም የሚንቀሳቀሱ ተቀላቅለው ነበር። የኦሮሞ ነጻነት ግንባር ይሄንን ስም መቀየር አለበት ወይም ደግሞ ፖለቲካል ፕሮግራሙን መለወጥ አለበት ከሚል ከራሳቸው አቋም የተነሳ ያንን ህብረት አፍርሰው ወጡ። አሁንም ቢሆን የኦሮሞ ነጻነት ግንባር የህዝብን መብት እጅግ አንድ መሰረታዊ ነው። የህዝቦች የራሳቸውን እድል በራሳቸው መወሰን ይችላሉ ብሎ ከሚያምን ማንኛውም ድርጅት ጋር ለመስራት ፈቃደኛ ነው። ከዛ ውጪ
ሌላው ጠባብ እያሉ የራሳቸውን ዓላማ ለማራመድ የሚፈልጉ ካሉ ይስናቸው በራሳቸው መንገድ ሊሄዱ ይችላሉ። ሀገር እየበታተኑ ያሉት ግን እነሱ መሆናቸውን መግለጽ እወዳለሁ። ምክንያቱም የህዝቦችን መብት የሚጋፉት እነሱ ናቸው። አንድ ልጅ ዝም ብለህ ጠቅልለህ አንድ ቋንቋ፣ አንድ ሀገር፣ አንድ ባንዲራ፣ አንድ እያልክ እያሳደግክ በዛ ለመሄድ እንደማይቻል ማወቅ አለባቸው ለማለት ይፈልጋል። መልካም አቶ ቶሌራ፣ የመጨረሻ ጥያቄ ላድርገው። የኦሮሞ ህዝብ መቼ ነፃ ይወጣ ይሆናል? እንዴት ይገምታሉ? መቼ ይሆን ነፃ የሚወጣው? የኦሮሞ ህዝብ መቼ ነፃ ይወጣል ብለው ይገምታሉ? ከዚህ አንድ ክልል ብታካሄድ እንግዲህ ታንክሮ ማስቀምጠ በዚህ ጊዜ ውስጥ መፈጸም አለብኝ ብለው ስማለን ሁኔታዎች ናቸው የሚወስኑት። በእርግጥ ግን እኛ በአሁኑ ሰዓት የወያኔ መንግስት ያለቀለት መንግስት ነው። በማንኛውም ህዝብ ዘንድ በኢትዮጵያ ውስጥ በሚገኙ ህዝቦች በሙሉ ተቀርቷል። ይህን ከራሱ የገሌ ነው ከሚለው ህዝብ እንኳን ቅሬታዎች አሉ። ቅሬታዎች እየተሰሙ ነው። ስለዚህ ይህ መንግስት እየኖረ ያለው ማንም እንደሚያውቀው በወታደራዊ ኃይል ስላለው ነው። የደህንነት ኃይልና የፖሊስ ኃይሉ ነው። በዛ ላይ ተንጠላጥሎ ነው ያለው። ያ ደግሞ ውስጡ ተጠናክሮ ጤናማ ሆኖ እየቀጠለ ያለው መዋቅር አይደለም። ፖሊስ ውስጥም ችግር አለ፣ ወታደር ውስጥም ችግር አለ፣ የደህንነት መዋቅር ውስጥም ችግር አለ። ሌላው እንግዲህ የመንግስት መዋቅር ያን ያህል እንትን አይደለም ለማለት ነው። ስለዚህ በእነዚህ በወታደራዊ ኃይልና በውጭ በሚገኝ ድጋፍ እየኖረ ያለ መንግስት ነው እና ያለቀለት መንግስት ስለሆነ ሚካኤል አጭር ጊዜ ውስጥ ይህን በዚህ አመት ወይም በሁለት ሶስት አመት ጊዜ ገደብ መስጠት ባልችልም እየወደቀ ያለ መንግስት በሆኑ ለመናገር ይቻላል። አቶ ቶሌራ ዳባ የኦሮሞ ነጻነት ግንባር ቃል አቀባይ ከሰይፈ ነበልባል ራዲዮ ጋር ስለነበረን ቆይታ በአድማጮች ስም እና እንዲሁም በዝግጅት ክፍሉ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። በሌላ ጊዜ እንዳስፈላጊው ደግመን እናቀርቦታለን። ለዛሬው አመሰግናለሁ። አቶ ቶሌራ አዳባ የኦሮሞ ነጻነት ግንባር ጋር አብረን የነበረን ቆይታ ይህንን ይመስላል። በአሊ ቢራ ዜማ እንሰናበታለን።
Mukicha magane ba hale moro batalila Ya imale wa murte siwa manono የተወደዳችሁ አድማጮቻችን እንግዲህ ያለንን ሁሉም ወደ እናንተ አድርሰን ልንሰናበት ነው የቀረን ይህን ዜማ ወደ ጆሮአችሁ አድርሰን ደና ሁኑ የሚለው ስንበት ብቻ ነው እስካሁን ድረስ አብራናችሁ እየቆየነው እኔ ኢዮብ ባይሳም ፕሮግራም በመምራት በሪ አለሙ ቴክኒሻናችን አስፋው ገመቹ አብራናችሁ ነበር እስከ ሳምንት መልካም ሳምንት ቸር ወሬ ያሰማን ደና ሁኑ በዚህ ዜማ እንሰናበታለን Narare sanyin kenya frible kenu galchi ai Gada roba na gaya barre kuba gapi Guracha, guracha, umamnes guracha. Resi obrano bugalani rabib gumacha. Ba esse canto loti bahani rangara markara. Uganil marabit kadatu e busy zahar khaye. Oh Sadeta kabo, sadeta mareo. Dankuni markankuni basera kabai, sadeta mareo. Ya yenkuni kadure kabo, sadeta mareo. Markankuni irresi basera kabai, sadeta mareo. Sadeni kangadati, ya yenkun kandudati, galanni kanumati. Irresi kawaka marmaru, irresi kawaka. Umati amanetu, umaman kadanetu, harara sarganetu. Dinani oromo makatiriru, dinani oromo makatiriru. Uda oromo ta korane, wage patura. Sabu saba Kenya lagane, wage patura. Harkatti barjida kabane, wage patura. Uma masanza gane, wage patura. Uda oromo ta korane, wage patura. Sabu saba Kenya lagane, wage patura. Harkatti barjida kabane, wage patura. Uma masanza gane, wage patura. Belapi honge tu joko dagala maraba Kadapi jipun Kenya no kala maraba Kambigele darare perigo data maraba Kamasene ulpa etin margata maraba Duku wakani darada ayani Duku wakani sesini dayani Duku wakani darada ayani Duku wakani sesini dayani Aba umaha guracha guracha umamnes guracha Resi obrano bugalani rabib gumacha Ba esse canto loti bahani rangara markara Uganil marabit kadatu e busy zahar khaye Oh Sadeta kabo, sadeta mareo. Dankuni markankuni basera kabai, sadeta mareo. Ya yenkuni kadure kabo, sadeta mareo. Markankuni irrechi basera kaba, sadeta mareo. Sadeni kangadati, ya yenkun kandudati, galanni kanumati. Irresi kawaka marmaru, irresi kawaka marmaru. Umati amanetu, umaman kadanetu, harara sarganetu. Dinani oromo makatiriru, dinani
harkatti barjiidha qabanne buma buma masaan saganne duudhaa oromoota qoranne safuu saba keenyaan daganne harkatti barjiidha qabanne buma buma masaan saganne Belafi hongetu joko dagala maraba Gadafi jifun Kenya no kala maraba Ambikele darare piri godata maraba Kamasene ulfa eten margata maraba Ruku wakani dagala ayani Ruku wakani sinsini dayani Ruku wakani